ነው አንቺ? ቆይ ሳትናገሪ ከቤት የምትወጪው እና ወንድምሽ ከናፈቀሽ አትናገርም እንዴ? ቢያንስ ስልክ ይዘሽ አትወጪም? ስልክሽን ለምን አለሽም? ቆይ ሌላ ጊዜ አንቺ ስልክ ሳትይዢ ትወጫለሽ እንዴ? ለምን ወጣሽ? ጀመር ስልክ ሳትይዢ ምን ያህል ልትጨናነቁ ታውቂያለሽ? አሁን ቤት እኛን ምን ያህል እንዳትጨናነቅሽ አንቺ። ቆይ ሌላው አሁን ቆይ አይደለም። ቆይ አሁን በሾፌር ስልክ ደውልሽ አትደውይም ነበር? እሺ ቢያንስ በሌላ ሰው ስልክ ደውለሽ ወደ አዲስ አበባ እየሄድኩ ነው እንኳን አታያቸውም እንዴ? አንቺ አያስኬዱም እኮ ቢያንስ እኛ ጋር አሁን ይኸውልሽ ስትደርሺ ደወልሽ አይደል? በሾፌር ስልክ ጠዋት እኔ እናንተ ጋር እየመጣሁ ነው ብለሽ እኛ ጋር ብትደውይ ችግር የለውም። ሲቀጥል ጃኬት እንኳን አታስሪም። ጃኬት እንኳን አለብሽም። እሺ ስመጪ ቢያንስ እሺ ብር ከየት አመጣሽ? ቤት ያስቀመጥኩት ነው። አገኘሽ ደግሞ ስትል በጣም ተናገርኩኝ። እኔ ወንድሜ ናፍቆኝ ነው። ሰላም ስናገር እኮ እነሱ እንውሰድሽ አይሉሽም እንዴ? ከፈለጉ እኔ እኮ መምጣትሽ አይደለም ቢያንስ አትናገሪም ወይ? ብትናገሪ እኮ ማንም አይጨናነቅም። አንቺ ምን እስከ ሰፈር ጎረቤት የምትሄጂ መሰለሽ እንደ አዲስ አበባ ነው። ባለፈው ነጋሽዬ እንዴት እንደሆነ ታስታውሻለሽ? እና ብዬሽ አብርሽ ጠፍቶ ታውቂያለሽ? መጣ ነበረ ቤቱ ጠፍቶ ከደረስኩ በኋላ ቤቱ ጠፋብኝ። ስለቆየ ከመጣሁኝ እንጂ ዝም ብዬ ቤት ልመጣ ነበር እኮ። ትቆጡኛላችሁ ብዬ መሻውን ጋሽ የሚለቅሽ መስልሻል? አሁን ቤት ገቢ መስልሻል እኮ አናደኝ። እውነት እንዲህ ባልቅሽ ሁላ ስሜቴ ነው እውነት። ለምን የበዓል ማግስት ወይንም ነገው እመጣለሁ አላልኩሽም ነበር? እኔ እኮ በቃ ሲጀመር በዚህ 2 ቀን ልመጣ ነበር ያሰብኩት። አንቺ ሲጀመር እኔ በዚህ 2 ቀን እመጣለሁ አልኩሽ አይደል? አንቺ ግን ነው ለስከላይ ተነስተሽ የበዓል እመጣለሁ ብለህ ስለዋሻኝ አሁን የምትዋሻኝ መሰለኝ እና መጣሁ ነው። ለታውንሽ ቤት እናወራለን። እኔ አይቴ እሺ ቢያንስ ልብስ እንኳን አትለብሽም እንዴ? ቢያንስ የሆነ ነገር እንኳን አንተራተኝም ቤት እንዳያውቁ ደግሞ ልብሴን ነጋሽ ክላስ ያለው ልብሴን ነጋሽ ክላስ ያለው ቁምጣ ከምታስርሽ ቢያንስ የሆነ ሱሪ እንኳን አጠፍም ነበር። ምን አይነት ናት እስከመር? አሁን እሷ ተናዳብሻለች አያለሽ። የምር ጠብቂ። እኔ አገባኝም ና ቶሎ ቶሎ ነው አሁን ወደ ቤት እንደውልላቸው። ቤት ደውዬላቸዋለሁ። እሷ ገብተህ ታውራቸው ና። አሁን ጋሼ ጋር ደውይ፣ ሲቀጥል ደግሞ እናቴ ጋር ደውይ። ሁሉም ጋር ደውለሽ ይቅርታ ጠይቂያቸው። ሲጀመር እሷ ራሱ ተናዳብሻለች። ጋሼ ጋር ደውል የሚቆጣኝ አልደውልም ትላለች እንዴ? መጀመሪያ ሻት አንተ አውራው ማታ አትነግሪውም ነበር ወይ ነው? አሁን ይሄን ጥያቄ አይፈቅድልኝም። ብቻዬን አይልኩኝም እኮ። እሺ አሁን አንቺ ከየት አውቀሽ ነው? እሺ አሁን የመጣሽው? በቃ ከዚህ በፊት መጥቼ ነበር። እሺ በቃ መጣሁ። መኪና አጥቼ ነው ደግሞ እኮ የቆየሁት እስካሁን። አንቺ ለምን ቆየ እንደዚህ? እሺ እኔ ከፈለግሽ ያኔ አብረን እንሂድ አትይኝም ነበር? እሺ አትለኝ አላሰብኩም። እኔ እንደዚህ እንትን እንደምትይ በቃ ሲጀመር አብረን አንመጣም ነበር እንጂ ወደ አዲስ አበባ እኔን ሂድ ብላችሁ ያስጨነቃችሁ የራሳችሁ አይደላችሁ? እኔ እንደዚህ ትቆያለህ ብዬ አላሰብኩም። ሲቀጥል ደግሞ በጣም ናፈቀኝ። ጀምር ታውቃለህ ቤት ውስጥ ያላንተ እንደማልቆይ። ወይኔ ያብራ። አሁን ያልተጨነቀ ሰው ያለ መሰለኝ። ሲጀመር ቤተሰቦች ተጨንቀዋል። ቪዲዮ ላይ እናትሽ አባትሽ ሁሉም ነው የተጨነቁ። አሁን ሁሉንም ይቅርታ ጠይቅ። ከየት እንጀምራለን? መጀመሪያ ቤተሰቦችን ይቅርታ ቢያቸው፣ የምር ይቅርታ ቢያቸው። በጣም ነው የተጨነቁ። ነግራቸው ነው እንዴ? ጠዋት ቅድ ወጣለች ሲሉ ጊዜ ለቪዲዮ 9 ሰዓት ላይ እንትን ብዬ ነበር። እኔ እንትን ነኝ እንዴ ስልክ ያልያዝኩት እኮ ቤትን ደውለው አሁን በቃ ይቅርታ ጠይቃቸው። ጠሩ ላይ ይቅርታ ጠይቀኝ። በቃ በጣም ይቅርታ ሁላችሁንም። ድምፅሽን ከፍ አድርገሽ በስነ ስርዓት ይቅርታ ቢያቸው፣ የምር ይቅርታ ቢያቸው። እሺ በቃ ሁላችሁንም በጣም ይቅርታ ስላስጨነኳችሁ ይቅርታ። እኔ ጠፍቼ ሳይሆን ወንድሜን ብዬ ነው የመጣሁት። ወንድሜ በጣም ስለናፈቀኝ ደግሞ ለበዓል እመጣለሁኝ ብሎኝ ዋሽቶኝ ነው። አልዋሸሁሽም። እመጣለሁ። አልመጣም። ሁለተኛው ቀን እመጣለሁ አላልኩሽም? ታዲያ እኔ እስከዚህ ድረስ እሺ አሁን በስነ ስርዓት ይቅርታ ተዋሸኛለህ ብዬ አስቤ ነው እኮ ይቅርታ ቢያቸው በስነ ስርዓት እና በቃ በጣም ይቅርታ። እናንተ አሁን የምር እነሱን ይቅርታ እንዳልሽ ቤት ላይ እግሯ ላይ ወድቀሽ ሲስተርን ይቅርታ ጠይቂያት። የኔ ችግር የለም የኔ ነው፣ ግን የሲስተርን ይቅርታ ጠይቂያት። እሺ እኔ እኮ እንደዚህ ትጨነቃላችሁ ብዬ አልኩሽ። በቃ ባሏ ራሱ በጣም ነው የተናደደውም የተጨነቀውም። ሁለታቸውም ገብተሽ ይቅርታ ጠይቂ። ትጠይቂያለሽ ነሽ
Your skin loses radiance throughout the day. Vaseline Gluta-Hya Overnight Radiance Lotion. ደግሞ ወፍረሃል። አዲስ አበባ እንደዚህ የሚያወፍር ከሆነማ እዚሁ ነው። አትይጂ በቃ ቡታጀራ አዲስ አበባ የሚያወፍር ከሆነ አልሄድም። የምር ወፍረሃል። በዚህ ኑሪ ከእሷ ጋር ትኖሪያለሽ። እኔ ግን እሄዳለሁ። አይ አንተ ከሄድክማ እንዴ እኔ ከሄድኩኝ በቃ ኑሪ አዲስ አበባ የሆነ ሰዓት ተመችቶች ትሄጃለሽ። አሁን እኮ ይቅርብኝ፣ አይመቸኝ። አሁን ቤት ተጨናንቀዋል። ነገ ወደ ቡታጀራ ነሽ። ሰምተሻል? ወዲያም የለም። ተስማምተሻል? የምሬ ነው። ነገር ወደ ቡታጀራ አብረን ነው የምንሄደው። ወይ ነገ እናቴን አታወራልኝም እኮ እኔ አወራቸዋለሁ ቤት። አንቺም ይቅርታ ጠይቂያቸው ደውለሽ። እሺ